እንድበረታበትና እንድጽናናበት የተሰጠኝ የእግዚአብሔር ቃል እኔን ይኮንነኝ ነበር። የይሁዳ መልእክት ምዕራፍ 5 ከቁጥር 16 እስከ 18 ላይ ያለው ቃል የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስም እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማይም ዝናብን ሰጠ፣ ምድሪቷም ፍሬን አበቀለች ይላል። ይህንን ጥቅስ ሳይ ሁሌም በቃ እኔም እንደ ኤልያስ መጸለይ እንዳለብኝ፣ በእምነት ሰማይን መዝጋት ሰማይን መክፈት እንዳለብኝ፣ ይሄ ደግሞ ሳይሆን ሲቀር ማለት ነው ራሴን ከኤልያስ ሰው ከሆነው ኤልያስ ጋር እያወዳደርኩ እንድኮንን አድርጎኝ ነበረ። አንድ እውነት ግን የእግዚአብሔር ቃል አስረዳኝ። ያ እውነት ሲገባኝ ከዚህ ቃል ላይ ላገኝ የተገባሁትን መጽናናትና ብርታት ለማግኘት ችያለሁ። ኤልያስ እንደኛ ሰው ነበረ። ምን ማለት ነው እንደ እግዚአብሔር ቃል ሰው መሆን? የእግዚአብሔር ቃል ሲናገር እግዚአብሔር ሰማይና ምድርን ፈጠረ፣ ሰውን ደግሞ በአምሳሉ እንደፈጠረው እናያለን። ሰው ፍጡር ነው፣ በአምሳሉ የተፈጠረ ዘፍጥረት ምዕራፍ 2 ላይ እንደምናየው ማለት ነው። ስለዚህ ሰው በእግዚአብሔር ሁሌም ጥገኛ የሆነ ነው ማለት ነው። በዛ ግን አላበቃም። ዘፍጥረት ምዕራፍ 3 ላይ አንድ ምዕራፍ አልፎ ደግሞ ኃጢአት በመስራት ከእግዚአብሔር ክብር እንደጎደለና እንደጠፋ እንደተጣለ እናያለን። ምዕራፍ 6 ላይ ደግሞ የሰው ክፋት በምድር ላይ ምን ያህል እንደበዛ የልቡም ሐሳብ ሁሉ ጊዜ ፈጽሞ ክፉ እንደሆነ እግዚአብሔር ሲመለከት እናያለን። መዝሙር ምዕራፍ 14 ላይ ዘማሪው እንደዚህ ይላል፣ ሁሉም አመጹ በአንድነትም ረከሱ፣ በጎ ነገር የሚሰራ የለም እያለ የሁሉም የሰው መውደቅን ያሳየናል። ሮሜ ምዕራፍ 3 ቁጥር 23 ላይም ደግሞ ይናገራል፣ ሁሉም ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎድሎታል ይላል። ስለዚህ ኤልያስ እንደኛ ሰው ነበር ሲል ኤልያስ በአንደኛ ደረጃ ፍጡር ነው፣ በእግዚአብሔር ላይ የሚመካ በእግዚአብሔር ላይ ጥገኛ የሆነ ነበረ ማለት ነው። በሁለተኛ ደረጃ ደግሞ ሰው ነው ማለት በኃጢአት ምክንያት የወደቀ ነው ማለት ነው። ታዲያ ግን ቃሉ ሲናገር ማለት ነው የጻድቅ ሰው ጸሎት እያለ የሚናገረው የኤልያስን የራሱን ጽድቅ ሳይሆን ከእግዚአብሔር የመጣ በእግዚአብሔር ላይ በመታመን ያሳየውን በእምነት የሆነን መጽደቅን ነው የሚያሳየው ማለት ነው። ስለዚህ ኤልያስ ጽድቁ በውስጡ አይደለም፣ ኤልያስ እምነቱም በራሱ ላይ ሳይሆን በእግዚአብሔር ላይ በመታመን ነው ማለት ነው። ስለዚህ ኤልያስ እንደኛ ደካማ ነበር፣ እንደኛ ሰው ነበር ማለት ነው። ቃሉ ላይ እንደምናየ የኤልያስን ታሪክ እናያለን። አንደኛ ነገሥት ምዕራፍ 18 ላይ የበዓልን 450 ነቢያት እንዴት እንዳስፈጃቸው በቀርሜሎስ ተራራ ላይ እንመለከታለን። ከዛ ምዕራፍ 19 ላይ ደግሞ ማለት ነው ኤልዛቤል ይህንን ስትሰማ ኤልያስ ላይ ዝታ እንደመጣችበትና ኤልያስም እንደኛ ሰው ነበርና እንደፈራ የአንድ ቀን መንገድም ወደ ምድረ በዳ እንደሸሸ ይናገራል የእግዚአብሔር ቃል። ከዛም አልፎ ደግሞ ማለት ነው እግዚአብሔር እንዲሰበስበው በቃ ግደለኝ ብሎ ሲጸልይና ሲማጽን እናያለን። በሶስተኛ ደረጃ ደግሞ እኔ ብቻ ነኝ የቀረው ያለውክ እኔ ብቻ ነኝ፣ እኔም ደግሞ በኤልዛቤት እጅ ልሞት ነው እያለ ለእግዚአብሔር ሲማጽን ከእግዚአብሔር ጋር ሲያወራ እንመለከታለን። ለምን? ኤልያስ እንደኛ ሰው ነበር። ኤልያስ እንደኛ ዲስከሬጅድ ይሆናል። ኤልያስ እንደኛ በተአምራት ማግስት ላይ እንደዚህ አይነት ልቡ ሊከብድ ይችላል፣ ልቡ ሊጨነቅ ይችላል ማለት ነው። ኤልያስ እንደኛ ሰው ነበር ማለት ይሄ ነው ማለት ነው። እንደኛ ሰው ነበር። ግን አንድ አለ ከኤልያስ የተሻለ ፍጡር ያልሆነ ያልተፈጠረ ኃጢአትንም ደግሞ ያልሰራ ግን ፍጹም ሰው የሆነ አንድ አለ የተሻለ፣ ያም ደግሞ ክርስቶስ ነው። ኤልያስ ወደ ምድረ በዳ ሸሸ ህይወቱን ለማዳን፣ ክርስቶስ ግን እኛን ለማዳን ወደ ምድረ በዳ ወጣ። ወደ ምድረ በዳም ሄዶ ተፈትኖም አለፈ። ኤልያስ ከሚመጣበት መከራ ራሱን ለማስመለጥ ሞቱን ተመኘ። የኛ ጌታ ግን ማለት ነው ለኔና ለናንተ ኃጢአት ሲል ማለት ነው ጽዋችንን ወስዶ በአብ ፊት ተማጸነ። ፈቃድ ቢሆንች ጽዋ ከኔ ትለፍ ብሎ ማለት ነው። ግን የእግዚአብሔር ፈቃድ ሆኖ የእግዚአብሔርን ሙሉ ቁጣ አበረደ። በመስቀሉ የኛን ኃጢአት ወስዶ ቸነከረ። የኃጢአታችንን ደሞዝ ከፈለልን፣ በደሙ ቤዛ አደረገን። አንድ ግን ከኤልያስ የተሻለ ኢየሱስ አለን ማለት ነው። ስለዚህ እሱን እንመልከተው። በእሱ ስናይ እንጽናናለን፣ እሱን ስናይ እንበረታለን። ስለዚህ ከኤልያስ የተሻለ ክርስቶስ አለ። መጽሐፍ ቅዱሳችን እንደሚናገረው እኛ ደካሞች ነን። ወደ ብርቱ ነቢያቶች እንድንሄድ አይደለም፣ ወደ ኤልያስ ወዳሉ በጣም በተአምራት ወደሚያደርጉ ሳይሆን እንድንሄድ የሚያስፈልገን እኛ ድካማችንን ይዘን ወደ መሲሁ ወደ አዳኛችን እንድንሄድ ነው የሚያስፈልገን ማለት ነው። ስለዚህ ኤልያስ እንደኛ ሰው ነበር ማለት በጌታ አምላኩ በመታመን በዛ በመወራረድ
ተአምራትን ሊያደርግ ችሏል። ስለዚህ የኤልያስ ጸሎት፣ የኤልያስ ጽድቁ፣ የኤልያስ ከፍታው፣ የኤልያስ እንደ ምሳሌ መቀመጡ በአምላኩ መታመኑን ነው። ስለዚህ በዚህ ንጽናና፣ በዚህ እንበርታ እላችኋለሁ። ይሄ እግዚአብሔር ያስተማረኝ፣ ይሄ በልቤ ከብዶ የነበረን እግዚአብሔር እንዴት እንደመለሰልኝ ነው ሼር ያደረኳችሁ። እንደዚህ አይነት ሀሳቦች ላካፍላችሁ ስለምወድ ለሌሎች እንዲደርስ ፕሊዝ ሼር፣ ኮፒ ሊንክ አድርጉ። በጣም ወዳችኋለሁ። ጌታ ይባርካችሁ።